አስቴር ከወንድሟ ጋር ነበር ወደ ፓስተር ፖል ቤት ለመምጣት የተቀጣጠሩት። ኋላ ግን ቤቱ ስትደርስ ብቻዋን ነበረች። ፓስተሩም ወንድምሽ ለምን አልመጣም ብሎ ይጠይቃታል። እርሷም ወንድሟ ሌላ ጉዳይ እንዳጋጠመውና ሌላ ጊዜ እንደሚመጣ ትነግረዋለች። ፓስተር ፖል እኔም እኮ ምክር ያስፈልገኛል፣ በጣም ያስፈልገኛል እያለች አካሉን መደባበስ ጀመረች። ፓስተሩም የምታደርጊውን ነገር አቁሚ፣ ብቻችንን የምናወራው ነገር የለም፣ ተነሽና ከቤቴ ውጪ ይላታል። ተነስታም በሩን ትቆልፋለች። በሩ ዝግ ነው፣ ጓደኛም ቤት የለም፣ እስቲ አይንህን ክፈትና ኢ ምንም ነገር አይታይህም ትለዋለች። ለምን ተራራ ላይ አትውጭም? አይታየኝም ይላታል። ፓስተር ለምን ነገሮችን ቀለል ለማድረግ አትሞክርም ብላ በግድ አቀፈችው። በዚህ መሃል ጓደኛው ኦላ ከውጭ ይመለሳል። አስቴርም የለበሰችውን ጉርድ በመቅደድ የፓስተሩን ሸሚዝ በመታገል ላይ እያለች ኦላ በሩን ከፍቶ ይገባል። አስቴርም እየጮኸች ደፈረኝ ደፈረኝ ትላለች። ኦላም በመደናገጥ አስቴር ምንድን ነው የተፈጠረው? ፓስተር አንተነ የጌታን ቤት የምታገለግለው ብሎ ፓስተሩን መኮንን ይጀምራል። ይህን ጉዳይማ ቀጥታ ለቤተ ክርስቲያን እወስደዋለሁ ይላቸዋል። የቤተ ክርስቲያን መሪዎችም ምንድን ነው የተፈጠረው ብለው አስቴርን ይጠይቋታል። አስቴርም ጉዳዩን እንዲህ አስረዳቻቸው። ፓስተር እኔን እንደሚፈልገኝና ቤቱ ሊነግረኝ የሚፈልገው መልእክት እንዳለ አሳወቀኝ። እኔም ቸርች ለምን አይሆንም ብዬ ስጠይቀው አይ የግድ ቤት ነው የሚሆነው አለኝ። ከዛም ወደ ቤቱ እንደገባው ይህንን አስነዋሪ ነገር በእኔ ላይ ፈጸመ ብላ ትናገራለች። ፓስተር ፖልም ይሄ ውሸት ነው፣ በፍጹም እኔ ይህንን አላደረግኩም ብሎ ይመልሳል። የመሪዎችም ጉባኤ ተቀምጠው ባሉበት ሁሉም አዝነው ሳለ የፓስተር ፖል ጓደኛ ኦላ ይሄ በጣም ያሳዝናል፣ ይሄ በጣም አሳፋሪ ነገር ነው፣ ይሄ ቤተ ክርስቲያንን የሚያሰድብ ነገር ነው፣ የጌታንም ስም የሚያሰድብ ነገር ነው፣ እንደዚህ አይነት ሰዎች ቤተ ክርስቲያን ውስጥ መኖራቸው እጅግ ያሳዝናል ይላል። ከመሪዎቹ መካከል አንዱ እኔ የምናገረው ነገር አለኝ፣ በታላቅ አክብሮት አንድ ላስረዳችሁ እንፈልገው ነገር አለ። ከዛም በመቀጠል የአስቴርና የኦላን ሴራ ማጋለጥ ጀመረ። ኦላ በፓስተር ፖል ላይ በመቅናትና በጥላቻ ለምን ከኔ በለጠ፣ ለምን በአጭር ጊዜ ውስጥ ከኔ የበለጠ ሹመትን አገኘ በማለት አስቴርን በገንዘብ አታሎ አብራው እንድታደርና ይህንን ክፉ ወሬ ቤተክርስቲያን ውስጥ ለማስወራት ፈለገ። በገንዘብ ኃይል አስቴርን በመጠምዘዝ ይህንን ለማድረግ እየሞከረ ባለበት ነበረ ይሄ መሪ ሁሉንም ነገር በማስረጃ ማስቀመጥ የቻለው። ይህን ነገር ለመሪዎች ባሳወቀ ጊዜ ሁሉም ተደናገጡ። አስቴርም ይቅር በሉኝ፣ ይህን ነገር ለብዙ ጊዜ በተለያዩ ሰዎች ላይ አድርጌዋለሁ አለች። እየተከፈለኝ ብዙ ነገር አጥፍቻለሁ፣ ይቅር በሉኝ ብላ ኑዛዜዋን ሰጠች። ሁሉም መሪዎች በአንድነት ተደናገጡ። ፓስተር ፖልም በሁሉ ፊት እሱ ንጹሕ እንደሆነ ተመሰከረ።